ትውልድ እየተፈጠረ ነው። እንደዚህ የሚባሉ ነገሮች በስተዋል። አሁን ላይ ደካማ ትውልድ፣ ደካማ ሰው ማለት ማለት መሰለህ ዓላማ የሌለው ማለት ነው። ዓላማ ያለው ሰው ማለት ለዛ ለዓላማ የሚተጋ የሚሮጥ የሚለፋ የሚያነብ ፕሬዠር ከሆኑ ነገሮች ራሱን የሚቆጥብ ሰው ማለት ነው። ዓላማ የሌለው ሰው ዓላማ እኮ አለኝ እንዲህ መሆን እፈልጋለሁ፣ እንደዛ ብቻውን በቂ አይደለም። ዓላማ ብቻውን በቂ አይደለም ማለትም ዓላማ ብቻውን ምን ይሁን? ዓላማ ሁሉም ሰው ዓላማ አለው። ህፃን ልጅ የምትጠይቀው የሆነ ነገር ማድረግ ይፈልጋል። ያ ነገር ዓላማ ነው። ዓላማ ማለት ትልቅ መሆን አለበት ዓላማ። ደግሞ ስፔሲፋይ ማድረግ ማለት እንዲህ እፈልጋለሁ፣ ከእንዲህ አይነት ቦታ ከእንዲህ መዘርዘር ስፔሲፋይ ማለት ስፔሲፊክ ማድረግ ማለት ነው። አለመገደብ ማለት እንዲህ ያደርጋለሁ ሳይሆን እንዲህ ብለህ መዘርዘር። ግን ደካማነት ማለት ለዛ ለዓላማው የማይሮጥ የማይለፋ ማለት ነው። ሮል ሞዴል የሌለው ቤን ገብቶ ቡልሽት የሆኑ ቪዲዮዎችን ስክሮል የሚያደርግ እንደዚህ አይነት ስሙን የለብህም። አሁን ጊዜ ለዓላማ መትካት ማለት ሰሞኑን ያየሁት ነገር በጣም ደካማ ሰው እየበዛ ነው። ደካማ ሰው እየበዛ ነው ስል በቃ አሁን ጊዜው ኒውሮፕላስቲሲቲ የሚባል ነገር አለ። የፈለገ ሁኔታ ውስጥ ተስፋ እንዳቆርጡላችሁ። ኒውሮፕላስቲሲቲ ማለት የሰው ልጅ በ30 ዓመቱም ሆነ በ70 ዓመቱ መለወጥ ይችላል። አእምሮ ውስጥ ያሉ ኒውሮን የሚባል ነገር አለ። እነዛ ኒውሮኖች እንደፈለጉ መሆን ይችላሉ። ለዛም ነው አሁን ላይ ያሉት የምናያቸው ቺፕ የሚባሉ አእምሮ ላይ የሚገጠሙ ነገሮች እነዚህ ኒውሮፕላስቲሶች እንዳያድጉ የሚገድሙ የሚይዟቸው ነገሮች ናቸው። ምክንያቱም የሰው ልጅ አእምሮ ገደብ አልባ ነው። ሊሚትለስ ነው። ሊሚትለስ ምን መጻፍ አላነበብኩም፣ ግን ሊሚትለስ ነው የሰው ልጅ አእምሮ። ማለትም እንደፈለገ ማንኛውንም ነገር እዚህ ዓለም ላይ መማር፣ መልመድ፣ ማወቅ ይችላል። ያንን ነገር ለመገደብ ሲሉ ነው እነ ኢሎን መስክ እነ ኢንቪዲያ እነ ትላልቅ ነገሩ ዓለማችን ላይ ሰዎች ቺፕሶች እንዲፈጥሩ ነው። እነዛ ቺፖች አእምሮ ላይ ገብቶ ኒውሮን የሚባል ነገር አለ። የሰው ልጅ አእምሮ ማንኛውም ነገር የሰው ልጅ ለምሳሌ አዲስ ነገር ስትማሩ አንዱ ኒውሮን ከአንዱ ኒውሮን ጋር ፔር የሆኑና አዲስ ነገር ስትማሩ ለዛ ነው የሰው ልጅ አዲስ ነገር ሲማር ደስ የሚል ነገር ይፈጠራል ውስጡ። ዳስ ዋይ የሰው ልጅ ሁሌ በቃ ካያቸው አዳዲስ ትላልቅ ሰዎች ልምድ ትላልቅ ሰዎች ሀቢት ሲባል በየቀኑ አዳዲስ ነገር መማር፣ በየቀኑ አዳዲስ ነገር መያዝ ማለት ኒውሮኖቹ አዳዲስ ነገር ይጋጠማል። የሰው ልጅ አቅም ከዛ የዚህ አእምሮ እየበለጸገ ይመጣል። ስለዚህ ዳስ ዋይ ዓላማ የሌለሽ ትውልድ መሆን የለብንም። ዓላማ ከሌለ ማንም አይፈልግም። ዓላማ ከሌለ ህይወትን በአንተ ላይ አንፌር ይሆናል። ምክንያቱም ዓላማ የለህም። የምትሄድበት ዓላማ ማለት ኮምፓስ ማለት ነው። እንደ ኮምፓስ ማለት ነው። የምትሄድበትን መንገድ የሚያሳይ ልክ የተሳሳተ መንገድ ስትሄድ ኦኬ ረመዳን በዚህ መንገድ እየሄድክ ነው፣ ስለዚህ ተሳስተሃል፣ በዚህ ነው መሄድ ያለብህ። አንተ ሄድን ሰው ነው ያለብህ። አንተ ፈጣሪ መገዛት ያለብህ አላህ ልትገዛ ነው የመጣው እዚህ ምድር ላይ። አንተ ህይወትን ወደ ቀና መንገድ ልትመራ የመጣህ ነኝ። አም ሄለር ገባ። ስለዚህ ኮንፊደንስ ሁን። በምን ጉዳይ? በዓላማህ ላይ። ዓላማህን ከያዝክ በኋላ ወደ ኔክስት ነገር የቀጣይ ነገሮች ወደ ማሰብ ወደ ማለም መሄድ ይችላል። ለመጀመሪያ ግን ዓላማህን ስፔሲፋይ ማድረግ ልዘርዝር። ለምሳሌ የሰው ልጅ መማር ካለባቸው አሁን ላይ በዚህ ሰዓት ላይ የሰው ልጅ መማር ካለባቸው ስኪሎች መካከል አንደኛው ኤዲቲንግ ነው አይደል? ምክንያቱም ሶሻል ሚዲያውን ዶሚኔት ማድረግ ከፈለግ ኤዲቲንግ ማወቅ አለብን። ፐብሊክ ስፒኪንግ፣ ኮንፊደንስ፣ እነዚህ ሶስት ነገሮች አንድ አሁን ፐርስ ታደርጋቸው ቢ አንሊሚትድ አንድ ፓወርፉል ጋይ መሆን ይችላል ማለት። ስለዚህ ኔክስት ቪዲዮ ይህን ቻናል ሰብስክራይብ ያደርጋችሁ 1000 ያስገቡኝ።